እኛ ዘመን እውነቱን ለመናገር እንደው እዚህ ውስጥ ሀብት አለን ብላችሁ የምትአምኑ ሰዎች ካላችሁ ለነገሩ በዚህ ዘመን ሀብት አለ ብሎ ማመን የጥናት ጉድለት እንጂ ሀብታም የለም። ግን አለን ብላችሁ ካመናችሁ ግን እኔ የጥሎሹ የሰሞን በሬዲዮ በቴሌቪዥን በቲክቶክ በዩቲዩብ የሚተላል የጥሎሽ አይነቶች እውነቱን ለመናገር የነሱን ተስፋ ኑሮ አለምልሞ የኛን ተስፋ ያጨልማሉ። ነቦን ወደፊት ለመጋባት ያሰቡን ያንን ጥሎሽ ያያየ ያን የሽምግልና ስርዓት ያያየ እንዴት አድርጎ ሽማግሌ እንደሚችል ሐሞቱ የፈሰስ ብዙ ወጣት አለ። እና እኔ በእውነት እንደው አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት አለ ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ ነው አለኝ ከማህበረሰቡ ጋር የማይገናኝ የማይመሳሰል እንደው የምታደርጉ ሰዎች እንደው ብታስቡበት ክርስቲያኖች ከሆናችሁ ብታማክሩ ለማለት ነው። እና ዙሮ ዋርኩስ ሰለመራዊ በሰርግ ቤት አንደኛ ሙሽሪትና ሙሽራው አሉ፣ ሁለተኛ መብል መጠጥ አለ፣ ሶስተኛ እንደ ጥንቱ ዘፈን ጨዋታ ነበረ። በአሁኑ ጊዜ በመዝሙር ተተክቷል። እሱ ብዙ የሚያነጋግር ነገር ነው። ወደዛ ዝርዝር ጉዳይ አልገባም። ከዛ በኋላ ደግሞ የሙሽራውና የሙሽሪት ቤተሰቦች አሉ። አሁን በቤተ ክርስቲያናችን ዮሐንስ እንደነገረን ዋርኩስ ሰለመራዊ ዘይቀውም የሙሽራው ሚዜዎች የተባሉ በቤተ ክርስቲያናችን ቅዱሳን ናቸው። ደህና ዋላችሁ። ቅዱስ አርከመራዊ ዮሐንስ መጥምቅ ክርስቶስ ሙሽራ ተባለና ዮሐንስ መጥምቅ ምን ተባለ? ሚዜ ተባለ። በዮሐንስ መጥምቅ ውክልና ደግሞ ጻድቃን ሰማዕታት ቅዱሳን የማን ሚዜዎች ናቸው? የክርስቶስ ሚዜዎች ናቸው። የሚዜ ዓላማው ምንድነው? ሙሽራውን ከፍ ማድረግ ነው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣለ እኔ ከዚህ በፊት ተማግሬያለሁ። ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚበልጣችሁ ሰው አትምረጡ። ይሄ በጣም ስህተት ነው። እውነቴን ነው የምላችሁ። አያስቅም። ይሄ ዝነኛ ሰው የእናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚበልጥ ከሆነ ሰው እናንተን ረስቶ ያቺን ሴት ነው የሚያየው። ስለዚህ ሰው በመልክ የሚበልጠው ሰው ሚዜ ማድረግ የለበትም። ቅዱሳን የክርስቶስ ሚዜ የተባሉት ልካቸውን ያወቁ ስለሆኑ ነው። ሙሽራውን የሚያጎሉ ስለሆኑ ነው። እየሰማችሁ ነው? ሙሽራውን ከፍ አሁን ዮሐንስ መጥምቅ ምን አለ? ሰዎች እኮ መተው ዮሐንስ አሉት፣ ያ አንተ የጫማውን ማሰሪያ ልፈታ አይገባኝም የተከበረ ነው ስትለው የነበረው እኮ ተማሪዎችን ገልብጦ ወሰደብህ። ህዝቡ አንተን እርግፍ አድርጎ ጥሎ እሱን ተከተላሉት። ማንን የተከተሉት? ክርስቶስን። ለማን ነው እየተነገረ ያለው? ለዮሐንስ። ሙሽራው ማን ነው አልኳችሁ? ክርስቶስ። ዮሐንስ ምንድነው ብያቸዋለሁ? ሙሽራ ማን ነው? ሚዜ። አሁን ዮሐንስ ምን አለ? እንዴ እኔ ደከምኩት ታዲያ ይሄን ለማድረግ አይደለም ወይ? የሚዜው እኮ ትግል ሙሽሪትና ሙሽራውን አገናኝቶ ለፍሬ ማብቃት ነው። የኔ ስራ እናንተን ከእውነተኛው ሙሽራ ከክርስቶስ ጋር ማጨት ነው፣ ማገናኘት ነው፣ ማጋባት ማዋሃር ነው አለ ዮሐንስ። እንዴት አይነት ጥልቅ ምስጢር መሰላችሁ ምእመናን! እና በቤተ ክርስቲያናችን አቡነ ተክለ ሃይማኖት በዮሐንስ በኩል የክርስቶስ ሚዜ ናቸው። እነ መርቆሬዎስ እነ ምን ስፍር ቁጥር አላቸው ምእመናን። ሚዜ ለመሆን እኮ መለኪያ አለው አይደለም? ሰው አንድ ሰው ስታወርቆ ምን ትላላችሁ? እገሌ ወዳጄ ነው ስትሉ ቀጥለ ምንድነው? እንደውም እኮ ሳገባ ምን የነበር ትላላችሁ? ሚዜ ነበር ይባላል። ሰው ሚዜ የሚያደርገው የወደደውን ሰው ነው፣ የሚተማመንበትን ሰው ነው፣ የሚቀርበውን ሰው ነው። ስለዚህ ክርስቶስ ደግሞ ወዳጆቹን ምን ብላቸዋል? እይብለክሙ አግብርቴ አላ አይረክቴ፣ ከዛሬ ጀምሮ ባሮቼ አልላችሁም ወዳጆቼ እላችኋለሁ፣ ሚዜዎቼ ናችሁ አለ። የላችሁም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።